በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ ኦርቶዶክሳውያን እንደምን አላችሁ? የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። ዛሬም ተመልሻለሁ። ሰብስክራይብ እያደረጋችሁ እያበረታታችሁን ስለሆነ ከልብ እናመሰግናለን። ዛሬ ስለ ሶስተኛው የአብይ ጾም ሳምንት ስለ ምኩራብ እናወራለን። አብራችሁን ቆዩ። እንግዲህ ከቃሉ ስንነሳ ምኩራብ የሚለው የእግዚአብሔር ቤት ወይም ቤተ እግዚአብሔር ማለት ነው። ሌላ ምንም የተለየ ትርጉም የለውም። ምኩራብ የእግዚአብሔር ቤት እንደማለት ነው። በጊዜው አጠራር እንግዲህ የራሱ የሆነ ሃይማኖታዊ ትርጉም፣ ሃይማኖታዊ አንድምታዎች ይኖሩታል። እስኪ የተወሰነውን እንመልከት። እንግዲህ ምኩራብ የሚለው ቃል የአይሁድ የጸሎትና የትምህርት ቤት እንደማለት ነው። ምኩራብ የሚለው ቃል የአይሁድ የጸሎትና የትምህርት ቤት ማለት ነው። በዚህ ሳምንት እንግዲህ የምናስበው ዋናው ታሪክ ምንድን ነው? እንግዲህ ምኩራብ እየተባለ በየዓመቱ ይነሳል። መነሳቱ አይደለም። ምንድነው እኛ የምንማረው? በሕይወታችን እንዴት ልንተረጉመው ይገባል? ምን ያስተምረናል? የሚለው ነገር መሰረታዊ ይመስለኛል። ያ ካልሆነ ትርጉም የለውም። ታሪኩማ አንዴ ተፈጥሮ እኮ አልፏል። ግን ደግሞ ቃሉ አለ፣ ተጽፏል በመጽሐፍ ቅዱስ። በሕይወታችን የማንጠቀምበትና ወደኛ የማንመልሰው ከሆነ አስተማሪ ካልሆነ የአብይ ጾም ሶስተኛ ሳምንት ምኩራብ ይባላል እያሉ ማንበብ፣ ወደ ቤተ ክርስቲያን መመላለስ ብቻውን እኔ በግል እንደ አንድ ኦርቶዶክስ ሳስበው ትርጉም የለውም። ስለዚህ ምንድን ነው አንድምታው ምንድን ነው የሚለውን እንመልከት እስኪ። ምኩራብ የሚለው ቃል ያው ቀደም ብዬ እንደተናገርኩት የአይሁድ የጸሎትና የትምህርት ቤት ነው። በዚህ ሳምንት የምናስበው ዋናው ታሪኩ ምንድን ነው? ሁላችንም እንደምናውቀው ያው ስለሚደገም በየዓመቱ አዲስ ስላልሆነ ጌታችን ወደ ቤተ መቅደስ ወይም ወደ ምኩራብ በገባ ጊዜ በጣም በርካታ አጸያፊ ነገር ተመለከተ። በጣም ብዙ ነገር፣ ነጋዴዎች አሉ፣ ሻጮች አሉ፣ ለዋጮች አሉ። ቤተ ክርስቲያን ተቀይራለች። ሁሉም ነገር ተቀይሮ ደረሰ። ፈጣሪ አዘነ። ምን አሳዘነው? አያችሁ፣ በገባ ጊዜ ፈጣሪ በዛ ቦታ ሲደርስ፣ በምኩራብ ሲደርስ ቤቱ የጸሎት ቤት የእግዚአብሔር ቤት እንደመሆኑ መጠን ያ ነገር ቀርቶ የሌቦች ዋሻ ሆኖ አገኘው። ፈጣሪ በዚህ አዘነ፣ ተናደደ። ምን አደረገ ፈጣሪ? ከዛ በኋላ ውስጥ ያገኘውን በሙሉ በጅራፍ እየገረፈ ነጋዴዎቹንና ለዋጮቹን ሁሉን እዛ ውስጥ ያለው የሚነግዱ ሰዎችን በሙሉ አስወጣ። በጅራፍ እየገረፈ አስወጣቸው። ምክንያቱም የእግዚአብሔር ቤት የጸሎት ቤት ነው። የንግድ፣ የመሸጥ፣ የመለዋወጥ ገንዘብ የምናፈራበት መሆን የለበትም። ይህን ስናነብ እንግዲህ ይህን ስንመለከት ወደኛ ሕይወት ዞር ብለን ዛሬስ ቤተ ክርስቲያን እንዴት ናት የሚለውን ነገር መመልከቱ መልካም ይመስለኛል። እኔ እንደ አንድ ኦርቶዶክስ መነጋገርም ማውራትም ያለብን እንዴት ናት ምኩራባችን፣ እንዴት ናት ቤተ ክርስቲያናችን፣ ከዚህ አንጻር የሚለውን ማየቱ፣ መጠያየቁ፣ ራስን መመርመር፣ ይሄ ነው በቃ እኔ ከኛ የሚጠበቀው የሚል እምነት አለኝ። ሌላ ምንም የተለየ ትርጉም የለውም። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌቦች ዋሻ አደረጋችሁት ተብሎ በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ተጽፏል። ቤቴ የጸሎት ቤት ናት ብሏል ፈጣሪ። በጊዜው ግን ከዛ ውጭ ሆኖ ስላገኘው እግዚአብሔር አምላክ በመናደድ በሰውኛው ማለት ነው ተናዶ በጅራፍ እየገረፈ እንዲወጡ ያደረገበት ጊዜ ነው። ታዲያ ምንድነው እኛ የምንማረው ነው? ይህ ድርጊት የሚያሳየው ጌታችን ለቤቱ ያለውን ቅንዓት ነው። ጌታችን ለቤቱ ለቤተ ክርስቲያን ለማደሪያው ያለውን ቅንዓት፣ የሰው ልጅ ሕይወት የእግዚአብሔር ማደሪያ የምንባልኛ ከዓለማዊ እርብሻና ከኃጢአት ንግድ መጽዳት እንዳለብን በዚህ ሳምንት በትኩረት የሚታየው አጀንዳ ነው። እንዴት ነው በሕይወታችን የምንተረጉመው ነው መሰረታዊ ነገሩ። እንግዲህ የእግዚአብሔር ቤተሰቦች፣ እኔ ስብከት አይደለም በነገራችን ላይ እየሰበኩ አይደለም፣ ግን እስኪ እንደው የተወሰነ ሀሳብ እንነጋገር ነው። በሕይወታችን እንዴት እንተርጉመው? ይህ ታሪክ ከበርካታ ሺህ ዓመታት በፊት በኢየሩሳሌም የተከናወነ ታሪክ ብቻ አይደለም። ዛሬም በእኛ ሕይወት ውስጥ ትልቅ ትርጉም አለው። ረጋ ብለን ካየ ነው የመጀመሪያው እውነተኛው ትምህርቱ ስንመለከተው አባቶችም እንደሚናገሩት ሰውነታችንን የእግዚአብሔር ቤተ መቅደስ አድርጎ መጠበቅ ነው። ፈጣሪ በዕለቱ ያነጻው ያንን ቤተ ክርስቲያን ያንን ምኩራብ ሕንፃውን ብቻ አይደለም፣ በእርሱ አራያና አምሳል የተፈጠረውን የሰው ልጅ ጭምር እንደሆነ አንዳንድ አባቶች ያስተምራሉ። የኛ ሰውነት፣ ልቦናችን፣ ሕሊናችን የእግዚአብሔር ማደሪያ መሆን እንዳለበት በተለያየ ጊዜ ሲነገር
እንሰማለን እና በጊዜው ህንፃው ብቻ አይደለም የሰው ልጅም እንደነዚህ ካሉ ቆሻሻ ነገሮች ልቦናው ህሊናው መጽዳት እንዳለብን ፈጣሪ ሊያስተምር እንደፈለገ ይህ ትምህርት በግልጽ ያሳየናልና እኛስ እንዴት ነን? በውስጣችን ያለውን በርካታ ነገር እግዚአብሔር መጥቶ እየገረፈ ኃጢአታችንን እስኪነግረን ለምን እንጠብቃለን? የግድ እሱ መምጣት አለበት ወይ? ይሄ የምኩራብ ታሪክ አሁንስ እንደገና መደገም አለበት ወይ ነው? አይደለም። በቃ አንዴ ትምህርቱን ፈጣሪ ያስተምሮናል፣ ተጽፏል በመጽሐፍ ቅዱስ። ያን ወደ ህይወታችን መተርጎም የኛ ፋንታ ነው ይላሉ አባቶች ሲያስተምሩ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ተብሎ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተጻፈም እንመለከታለን መጽሐፍ ቅዱስ ላይ። ስለዚህ በዕለቱ ስለ ራስ ንጽህና የምናስብበት ነው። እኔስ ራሴን አጽድቻለሁ ሆይ? በውስጤ በርካታ ነገር የለም ሆይ? ያን መፈተሽ ተገቢ እንደሆነ ያው ይሰማናል እንደ ሰው። ነጋዴዎችን ከልቦናችን ማስወጣት አለብን። እንግዲህ በምኩራብ ውስጥ የነበሩት ነጋዴዎች በእኛ ህይወት ውስጥ ያሉት ክፉ ሀሳቦች፣ ትዕቢት፣ ቂምና ስስት ሌሎችም ናቸው። ጾሙን ስንጾም እንግዲህ አብይ ጾምን ስንጾም እነዚህን የእግዚአብሔር ክብር የሚጋርዱ ነገሮችን ከውስጣችን ልናስወጣ አይገባም ትላላችሁ? የእግዚአብሔርን ክብር የሚጋርዱ በርካታ ነገሮች እኮ በውስጣችን አሉ። በተለይ በዚህ ዘመን በርካታ ነገር በርካታ ብዙ በሽታ በውስጣችን አለ። ሃይማኖታችን እኮ አንድ እያደረገን አይደለም። ሃይማኖታችን ነው፣ ብሔራችን ነው፣ ዘራችን ነው አንድ እያደረገን ያለው። የትኛው ነው እስኪ? አልተለያየንም? በክርስቶስ ክርስቲያን ተብለን በብሔራችን የተነሳ አልተለያየንም? ሃይማኖታችንን የራሱ ጉዳይ ብለን ኦርቶዶክስነታችን ክርስቲያን መሆናችን ኦርቶዶክስ መሆናችን አንድ ሊያደርገን ሲገባ በቤተ ክርስቲያን በምኩራቡ፣ እኛ ግን በዘር ተለያይተናል። ኦርቶዶክስ ስንሆን ብሔራችን ዘራችን ደግሞ ያለያየናል። እኔ እናንተ ኦርቶዶክስ ነን፣ በክርስቶስ ክርስቲያን በወልድ ውሉድ የተባልን ክርስቲያኖች ነን፣ በመንፈስ ቅዱስ መንፈሳውያን የተባልን ኦርቶዶክሳውያን ነን። ግን አንተ አማራ እኔ ኦሮሞ ስለሆን የምንለያይ ከሆነ፣ አንተ ትግሬ እኔ ኦሮሞ ስለሆን የምንለያይ ከሆነ ምን ትርጉም አለው? የእግዚአብሔርን ክብር የሚጋርዱ በርካታ ነገሮች በውስጣችን አሉ የሚል እምነት አለኝ። ስለዚህ ነጋዴዎች አሉ ዛሬም በልቦናችን ውስጥ። በትክክልም ደግሞ ነጋዴዎችም አሉ ቤተ ክርስቲያን ውስጥ የሚነግዱ፣ ቤተ ክርስቲያንን ተጠግተው በአገልጋይ ስም የሚነግዱ፣ ልብሱን ለብሰው እናገለግላለን እያሉ ቤተ ክርስቲያን ውስጥ ሆነው ቢዝነስ የሚሰሩ የሚነግዱ የሉም? በትክክለኛው አሁን ባለው መሬት ላይ በተጨባጭ እውነታው ያን እንተውና ለጊዜው፣ ነገር ግን በእኛ በልቦናችን ውስጥ ያሉ ነጋዴዎችን፣ የእግዚአብሔርን ክብር የሚጋርዱ ነገሮችን እናስወጣቸው። ቅድም ያልናቸው ትዕቢት፣ ቂም፣ ስስት፣ ዘረኝነት፣ ዝሙት፣ እነዚህ ሁሉ በውስጣችን ያሉ ነጋዴዎች ናቸው። ሌላው ፈጣሪ ለቤቱ ካለው ቅናት ጋር ለቤተ መቅደሱ ያለው ቅናት ተመልክተናል፣ እየገረፈ እንዳስወጣቸው። ጌታችን ለቤቱ ቀንቷል። እኛስ ለራሳችን ሕይወትና ለቤተ ክርስቲያን ስርዓት ምን ያህል እንቀናለን? ምን ያህል እንቆረቆራለን? በቤተ መቅደስ ስንቆም በጸሎት ነው ወይስ በሐሜትና በዓለማዊ ወሬ? ጌታ በምኩራብ የነበሩትን ገበያተኞችን እንዳስወጣ፣ ነጋዴዎችን እንዳስወጣ፣ እኛም በጸሎት ጊዜያችን ዓለማዊ ሐሳቦችን ከውስጣችን ማስወጣት አለብን የሚለው ነገር የዚህ ሳምንት የአብይ ጾም የሶስተኛው ሳምንት የምኩራብ ዋነኛው ማጠንጠኛ መንገድ፣ ጎዳና፣ አጀንዳ እንደሆነ መናገር ይቻላል። አንዳንድ ለሕይወታችን ሊጠቅሙ የሚችሉ ነገሮችን እስኪ አጠር አድርገን እንመልከታቸው። ልቦናችንን እንመልከት ይላሉ አባቶች። የቂምና የጥል ንግድ ይውጣ፣ ይቅርታ ይንገስ። አንደበታችንስ ከረከሰ ወሬ ፈንታ በምስጋና በጸሎት ይሞላ። ስጋችንስ በጾምና በስግደት ተገርፎ ለነፍስ ይገዛ። ዋናው ነገር ይሄ ነው። በዚህ ምኩራብ ሳምንት ጌታችን በጅራፍ ነጋዴዎችን እንዳስወጣ እኛም በጾምና በጸሎት ጅራፍነት ክፉ አመላችንንና ኃጢአታችንን ከውስጣችን እናስወጣ የሚለው መሰረታዊ ነገር ነው። አይመስላችሁም? ሌላው ቤተ ክርስቲያናችንን ከእውነተኛ ሌቦች እንጠብቃት። እንዴት ናት ቤተ ክርስቲያን ዛሬ? እንዴት ናት ምኩራብ? እነማን ናቸው በውስጧ ያሉ? ነጋዴዎች የሉም ወይ? ብዙ ነገር እየሰማን አይደለም ወይ? ምን ያህል እንቀናለን ለቤተ ክርስቲያናችን? ምን ያህል እንቆረቆራለን? ዛሬም እኮ ቤተ ክርስቲያን ሀብት ሳይጎላት በርካታ ነገር በውስጧ እያለ ሰው ሁሉ በገንዘብ እየደገፋት እየረዳት፣ ዛሬም ድሃ እየተባለች እኛ ድሃ እያደረግናት እያራቆትናት ጥላ ዘቅዝቃ ዛሬም ትለምናለች ምኩራብ። ዛሬም ቤተ ክርስቲያናችን እኮ እንደዚህ ናት። ዛሬም ያልወጡ ነጋዴዎች አሉ፣ ጅራፍ የሚያስፈልጋቸው ነጋዴዎች አሉ ዛሬም። እውነታው አይደለም? ምኩራብ እያሉ በየዓመቱ አብይ ጾም መጣ እያሉ በየዓመቱ ዛሬ ምኩራብ ነው ምናምን እያሉ ከማውራት ረጋ ብለን እኮ እውነታውን ብንመለከት በየዕለቱ የሚያስተምረን ትምህርት ነው። የአብይ ጾም ሶስተኛው ሳምንት ምኩራብ የሚያስተምረን ይሄ ነው። መቅናት። ጌታችን ለቤተ ክርስቲያን ቀና፣ ለቤተ መቅደስ ቀና፣ ቀናይ አምላክ በመሆኑ በጅራፍ እየገረፈ አስወጣቸው። እኛስ ጅራፍ አንስተን መግረፍ አይጠበቅብንም። ግን ቤተ ክርስቲያናችንን እንዴት እንጠብቃት? እንዴት እንመካከል? እንዴት እንነጋገር? ድሃ እኮ አይደለችም የቤተ ክርስቲያን።
ብዙ ቅርስ ያላት፣ ብዙ ገንዘብ ያላት፣ ብዙ ልጆች ያሏት፣ ብዙ ተከታይ ያላት፣ ግን ቤተ ክርስቲያን ለምን ድሃ ሆነች? በገጠር ያሉ ምኩራቦች፣ በገጠር ያሉ አብያተ ክርስቲያናት፣ በገጠር ያለው አገልግሎት፣ በገጠር ያለው ቤተ ክርስቲያን ትዝ ይለናል። ብዙ ነገር በሞላበት የሚያምር ሕንፃ ባለው እንደ አዲስ አበባና እንደ ሌሎች ከተሞች ባሉ ትልልቅ አብያተ ክርስቲያናት በደመቀው በሞላበት እየዞርን እዛ ከበሮ ይዘን እያነሳን እየዘመርን እንውላለን። ገጠር ያሉትን ማን ያስታውሳቸው? ጧፍ እንኳ መግዣ የሌላቸው የገዳም አብያተ ክርስቲያናት የገጠር አባቶች እኮ አሉ፣ እውነተኛ አባቶች በዱር በገደሉ። ለነሱ እንቀናለን፣ ለነሱ እንጨነቃለን። እዛ ገጠር ያሉ አባቶች አንዷን ቤተ ክርስቲያን መስራት አቅቷቸው የሚቀደስበት ቦታ ጠፍቶ ምዕመናን ተበትነው፣ እዚህ ግን ገንዘብ ተርፎ እነዛን እንኳ የምንረዳበት ከተማ ያሉ አብያተ ክርስቲያናት ሀገረ ስብከቱ ገጠር ያሉትን በአግባቡ የሚረዳበት ሕግና ስርዓት እንኳ የሌለው እዛ እየተሰቃዩ እዚህ በቅንጦት በመኪና በመብል በመጠጥ ብዙ ነገር እየተመለከተን አይደለም? ታዲያ ምኩራብን ስናስብ በሶስተኛ ሳምንት የዐቢይ ጾም ምንድነው በውስጣችን የሚመጣው ሐሳብ? ይሄን በያለንበት በዓሉን እያከበረን እየጾም እየጸለይን ልናስብበት የሚገባ ነገር ነው የሚል ሐሳብ አለኝ እንደ አንድ ኦርቶዶክስ፣ እንደ አንድ የእምነቱ ተከታይ። እናንተ ምን ትላላችሁ? እግዚአብሔር ቤተሰቦች እስካሁን ድረስ በዚህ መልኩ እንድናወራ የፈቀደልን ይችን ሐሳብ እንድንለዋወጥ የፈቀደልን እግዚአብሔር አምላክ ስሙ ለዘላለሙ የተመሰገነ ይሁን። እናትም እኮ አለችን፣ እናታችን ቅድስት ድንግል ማርያም ምልጃዋ ጸሎቷ ከሁላችን ከኦርቶዶክሳውያን ጋር ይሁን። የቅዱሳን አባቶች ሰማዕታት በዱር በገደሉ ጤዛ ልሰው ድንጋይ ተንተርሰው ያሉ አባቶች የነሱ ምልጃና ጸሎታቸው ከኛ ጋር ከሀገራችን ጋር ይሁን። ሌላ ጊዜ በሌላ ሐሳብ ተመልሼ እመጣለሁ። እስከዛው ሰላም ሁኑልኝ። ቻው።